ደከምኩ አይደለ? ለፈው አይደለ? በጣም በብዙ ምክንያት በተለይ ይህ መልእክት ያንቺ ነው። አረብ አገር አላችሁ እየደከማችሁ እየለፋችሁ አቅም ያጣችሁ ዘመናችሁ ሁሉ በድካም ያለቀባችሁ እግዚአብሔር መንፈስ እንዲህ ብሎኛል። እግዚአብሔር ከዚህ በኋላ ዋናውን ይቀጥዋል። መጽሐፍ ቅዱስ ሲናገር በዛም ቀናት ሌዋታንን በታላቅ ሰይፍ ይቀጣል እንደሚል በጌታ በኢየሱስም ከዚህ በኋላ እየለፋችሁ አትኖሩ፣ እየደከማችሁ አትኖሩ። በቤሩቲ፣ በዱባይ፣ በኩዌት፣ በኤምሬት፣ በሳውዲ በተለያየ ሀገር እየሰራችሁ እየለፋችሁ እየደከማችሁ በኢየሱስም ዘመን ያለቀባችሁ ሰዎች እግዚአብሔር ከዚህ በኋላ ዋናውን ይቀጣል ብሎኛል። ሌዋታንን እግዚአብሔር ይቀጣዋል። ሌዋታንን እግዚአብሔር ይቀጣዋል። የዋጠውን እግዚአብሔር ያስተፋላችኋል በኢየሱስም። ይህ መልእክት የኔ ነው ካልሽ በኮሜንት ሴክሽን ላይ ገብተሽ አሜን በል። ይህ መልእክት የኔ ነው ካልክ በኮሜንት ሴክሽን ላይ ገብተሽ አሜን በል። እግዚአብሔር ከማንኛውም ድካም ነፃ አውጥቷቸዋል በኢየሱስ ስም። ኢን ጂሰስ ኔም ተፈጸመ።